እሺ ሰላም ሰላም ውድ የማይኮ ማን ዩቲዩብ ተከታታዮች፣ እሺ ዛሬ እንደ ተምኔል እንዳያችሁት በዛ ልክ ርዕስ ቪዲዮ ማጋራችሁ ይሆናል። ልጅቷን ተከታተሏት። ይደገምብኝ እሱ ከባድ ነው ሆነብኝ። ይገርምሻል። እስቲ ባስ ውስጥ ምንድነው የገጠመው? የሱ ባስማ በቃ በጣም ይገርም ነው የገጠመኝ ማለት ነው። ይገርምሻል። አክስቴ ጋር ሲሄድ ትራንስፖርት ጠፋ። በቃ በሱ ሲንገላታ ታክሲ የለም ጠፋ፣ ነዳጅ ጨመረ ብሎ ወዲያ ወዲህ ሹፌሮቹ ደንብ አስከባሪዎቹ ሲበሻቀጡ ብታይ ማያት ሁሉ ያሳዝንሻል። እና በቃ 4 ሰዓት የሄድኩት ወደ 9 ሰዓት ነው ትራንስፖርት ያገኘሁት ማለት ነው። ስቴጅ ጋር ይሄድን ነበረ ደግሞ እቃው ይዘን እንሄድ ነው። ቀደከም የመጨረሻ በቃ ልፍስፍስ አልኩልሽ። በቃ ልፍስፍስ ብዬ ደክሞኝ አቅም ሁሉ ነሳኝ። ቢወረውሩኝ የምወርቅ ሰው ነኝ። በቃ እታይ አታናታን ተስፋ ቆርጠን ወደ ቤት ልንመለስ ስንል ትራንስፖርት አገኘን እና ሸገር ውስጥ ጌኮ ነው እንዴ ጫሜን አውልቄ ወለውለው ነበር አለችኝ። ከዛ እኔ ደግሞ ምንም አልገባኝም ነበር። ሲወለው ምን ሆኖ ነው ሰው የሚያጣብብብኝ አልኩኝ። ለጥፍ ብሎልሽ ይወዛወዛል እታይት አርገው ማለት ነው። ከዛ ምን ሆኖ ነው አልኩኝ። በቃ ኦቨር ተናደድኩልሽ። ከዛ ተናድጄ ንግዴ ላይ እንደዚህ ዞር ብዬ ባል እንዲህ ዞር ስል ምን ስል ያው ነው የተበሳጨውልሽ። ከዛ እሱ በቃ ስራውን ሰርቶ ላጥ ብሎልሻል። ከዛ ትንሽ ቆይቼ ዞር ብዬ ሳያው ሄዷል። ቦታ ቀየረ። ከዛ ምን ሆነ ነው እንዴ ስራውን ሰርቶ እኮ ነው ልጅቷ ማለት ነው። ምን ነካሽ አንቺ እንዴት ራስሽን አታስከብሪም ስለኝ መሽ ገባኝ። ሰንጥቄ ነበር የምጥለው። ቀስ ብሎ ነው የገባሽ? ቀስ ብሎ ነው የገባኝ። ከወረድኩ ነው በተለይ ኦቨር ያናደኝ። ቤት ስገባ ተቃጠልኩ። እርሳስ ውስጥ ነው የገባሁት። አይ እኔ እንደውም ሲመስለኝ የፈቀርሽለት ነው የመሰለኝ። እንደውም ይገርምሻል አንቺ እኮ ዞር ብለሽ ስታዩ የተመቸሽው መስሎሽ እሱ ስራውን ቀጠለ እኮ አለች። እና እንደዚህ አይነት ባለጌ ሰዎችም ይገጥማሉ። አባቴ ነው የሚሆነው እንደዚህ ይሰራል። በነገራችን ላይ ብዙ ሰው ነው እንደዚህ አይነት ገጠመኝ የሚገጥማቸው። እኔ ሰው ገጠመኝ ብሎ ሲነግረኝ እንደው የሚያሾፉ ነበር መሰለኝ። አሮግት ላይ እንደዚህ አይነት ሰው ነገር ገጥሞኝ እኔ አይቻለሁ ሲሉ በቃ ለካ ይገርምሻል ራስሽ ላይ ሲደርስ